በታሪክ ድርሳናት ውስጥ ከጥልቁ የኃጢአት ማጥ ከጨለማ የክፋት አዘቅት ተነጥቃ ወደ የማይታሰብ የንጽህናና የክብር ማማ የተሻገረች ነፍስ ትገኛለች ብሎ ማሰብ አእምሮን የሚፈታተን ጉዳይ። ዛሬ የማካፈላችሁ የአባ ሙሴ ጸሊም የህይወት ታሪክ ነው። ጥቁሩ ሙሴ የሚል ቅጽል ስም ከቆዳው ጥቁረት ባሻገር በኃጢአት ብይ የጠለሸውን በክፋት ድርጊቶች የጨቀየውን ያለፈ የህይወት ምዕራፉን በአጽንኦት ያስታውሳል። በግብጽ ያደገው ኢትዮጵያዊ ኮከብ ሰውን ያለ ርኅራኄ የሚያርድ የንጹሐንን ደም እንደ ውሃ የሚያፈስ የደካሞችን ጥሪት በጉልበት የሚነጥቁ የአረመኔዎች ቡድን መሪ ነበር። ልቡ በጭካኔ የታተመ ነፍሱ በኃጢአት የተበተበች የእውነትን ብርሃን ፈጽሞ ያላየ የሰው ልጅ ሊወድቅበት ከሚችለው ጥልቅ የጥፋት ገደል የመጨረሻው ጥግ የደረሰ የሚመስል ሰው። ታዲያ እንዲህ አይነቱ ጨካኝ ግለሰብ ከዚህ ሁሉ የጨለማ ግብር በኋላ እንዴት ተስፋ ያገኛል? የጥፋት መንገዱ ትቶ እንዴት ወደ ተለየ ህይወት ወደማይታሰብ ቅድስና ሊደርስ ይችላል? ምን አይነት ኃይል ነው ከዚህ አስፈሪ ገደል ያወጣው? የዚህ ቅዱስ አባት አስገራሚ ታሪክ ከጥፋት ወደ ልዕልና ስለተደረገው የነፍሱ ጉዞ፣ ስለ ውስጣዊ መራራ ትግልና ስለተገኘው አስደናቂ ለውጥ በዝርዝር እንዘክራለን። ይህ የአባ ሙሴ ጸሊም ታሪክ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ እናታችን የቅድስት የድንግል ማርያም አስራት ልጆች እና ውድ የኦርቶዶክስ ተዋሕዶ ዩቲዩብ ቻናል ቤተሰቦች እንኳን በሰላም መጣችሁ እያልኩኝ ዛሬ ደግሞ የአባ ሙሴ ጸሊም ታሪክን ይዤላችሁ መጥቻለሁ። በስፋት እንዘክራለን፣ እንመረምራለን። አብራችሁን ቆዩ። ቪዲዮዎችን ላይክ በማድረግና ቻናላችን ሰብስክራይብ በማድረግ እንዲሁም ሀሳብ አስተያየት ካላችሁና በመጨረሻ ከቪዲዮ ምን እንደተማራችሁ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁ እንዳይለየኝ እያልኩኝ አሁን ወደ ቪዲዮአችን እንገባለን። የግብጽ ምድር በስሙ ትናወጥ። እናቶች ልጆቻቸውን ከደጃፋቸው እንዳይወጡ ሲከለክሉ፣ ሌሊቱ የራሱን አስፈሪ ገጽታ አስተከትሎ ሲመጣ የሚሰማው ስም ሙሴ የሚል ነው። በበረሃማው መንገድ የነጋዴዎች ስጋት፣ የሰላማዊ መንገደኞች ቅዠት እሱ ነው። ቀኑን ሙሉ ከጨካኝ ቡድኑ ጋር ንጹሐንን ያሳድዳል፣ የደከሙትን አቅመ ቢሶችን ያጠቃል። የቤተሰብ ምሰሶ የሆነ አባት መንገድ ላይ ያለ ርኅራኄ ገድሎ የልጆቹን እንጀራ ይቀማል። ስጡኝ የሚለው የትእዛዝ ቃሉ እንደ ነጎድጓድ ድምፅ የሰሚን ልብ ያስደነግጣል። እምቢታ ሞት መጥራት ነው። በዓይኑ ውስጥ የሚነበበው ምሕረት የለሽ ጭካኔ ተስፋን ሁሉ ያጨልማል። የሰውን ልጅ ሕይወትን እንደሚቀጥፍ ቅጠል እንደ ተራ ትቢያ ይቆጥራል። ስንት ነፍሳት ናቸው በእጁ ከዚህ ምድር የተሰናበቱት? ምን ያህል ቤተሰቦች ናቸው በእርሱ የክፋት ሰይፍ ምክንያት ዋይታና ለቅሶ ቤታቸውን የሞላው? በደም የጨቀየው እጁ፣ በንጹሐን ደም የረከሰችው ነፍሱ የሲኦልን ደጅ ያንኳኳ ነበር። ሌሊቱ ሲመጣ የሙሴ ሌላኛው የክፋት ገጽታ ይገለጣል። ከቀኑ የዝርፊያ እና የግድያ ትርምስ በኋላ አእምሮውን በሚያደነዝዝ ስሜቱን በሚያረክስ የስካር ያለው ውስጥ ይሰምጣል። ያለ ገደብ ያለ መጠን እንደ እንስሳት የሚቀርብለትን መጠጥ እና ምግብ ጋር ይታሻል። ሆዱ የማይሞላ ገድል የማይጠረቃ ጥልቅ ጉድጓድ ነው። በዚህ ሁሉ መካከል ስጋዊ የሞት ሰዓት ያቃጥለዋል። ልክ ያልሆነ ዝሙትንም ይፈጽማል። ከቅዱሳዊ ጥፋትና ስጋዊ እርኩሰት ባሻገር የነፍሱ ባዶነት ከምንም በላይ ያስፈራል። የህይወትን ትርጉም፣ የፍጥረትን ዓላማ፣ የእውነተኛ ፈጣሪ ህልውና ማወቅን አይሻም። ይልቁንም ግዑዝ ለሆነችው ፀሐይ በባርነት ያገለግላል። አእምሮ በድንቁርና ተሸፍኗል። ልቡ ለከንቱ ጣዖት ተገዝቷል። በዚህ አምልኮ ውስጥ የሚገኝ ምንም አይነት መንፈሳዊ እርካታ፣ ምንም አይነት የመንፈስ እረፍት የለም። ነፍሱ በጥማት ትነዳለች። ነገር ግን የምትጠጣው የህይወት ውሃ ምንጭ የት እንዳለ አታውቅም። እጆቹ ግፍ የዘረጉ እግሮቹ ወደ ጥፋት የሚሮጡ አይኖቹ የእውነትን ብርሃን ለማየት የታወሩ ነበሩ። የጨለማው ኃይል ሙሉ የተቆጣጠረው ከእግር ጥፍሩ እስከ ራስ ጠጉሩ ድረስ በክፋት የተለወሰ ሰው የተስፋ ጭላንጭል ሊኖረው ይችላል ብሎ ማሰብ የዋህነትን ይመስላል። በዚህ ሁሉ የጥፋት ማዕበልና የጨለማ ግብር መካከል ማንም ሊጠብቀው በማይችለው ሁኔታ የማይታወቅ ረቂቅ የሆነ ነገር በሙሴ ልብ ውስጥ መንቀሳቀስ ጀመረ።
ያ ደንዳና ልብ በኃጢአት ብዛት እንደ ድንጋይ የጠጠረ ልቦና ከዚህ በፊት አጋጥሞት በማያውቀው እንግዳ ስሜት ተወረረ። የሰው ልጅን ጥፋት የማይሻ የነፍሳትን ሰቆቃ የሚሰማው እግዚአብሔር የለውጥን ዘር በውስጡ መስራት ጀምሮ ነበር። የዕለት ተዕለት የክፋት ተግባሩን ሲፈጽም አንዳች ባዶነት፣ ጥልቅ የሆነ የእርካታ ማጣት ይሰማዋል። ያገኘው ዝርፊያ፣ የጠጣው መጠጥ፣ የተዘፈቀበት የዝሙት አዘቅት የነፍሱን ጥልቅ ጥማት ሊያረካት አልቻለም። ይልቁንም ከእያንዳንዱ የኃጢአት ድርጊት በኋላ ይባስ ባዶነት ይሰማዋል። ይህ ስሜት እንደገና ሲመጣ ያመልካት የነበረችው ፀሐይ ጥያቄ ፈጠረችበት። በየቀኑ በግርማ ሞገስ ስትወጣና ስትጠልቅ እያያት ግዑዝ ነገር እንዴት አምላክ ልትሆን ትችላለች የሚል ጥያቄ ውስጡን ይበጠብጠዋል። ለዓመታት ያመልካትና የሰገደላት ፀሐይ ድንገት ከሕይወት አልባና ተራ መስላ ታየችው። የዓመታት እምነቱ እንደ ጭስ ተነነ፣ እንደ አሸዋ ክምርም ፈረሰ። በዚህ የውስጥ መናወጥ እና ግራ መጋባት ውስጥ ሆኖ በተደጋጋሚ ወደ ሰማይ እያንጋጠጠ በሰቆቃና በጭንቀት ይጮሃል። ፀሐይ ሆይ በእውነት አንተ አምላክ ከሆንክ እስቲ ንገረኝ። ለምንድን ነው ዝም የምትለው? ለምንድን ነው የልቤን ጥያቄ የማትመልሰው? ድምፁ በበረሃው ጸጥታ ውስጥ አስገብቶ መልስ ሳያገኝ ይቀራል። ነገር ግን ይህ ዝምታ እልፍ ጥያቄና ፍለጋን በልቡ ውስጥ ያጭራል። ከዚያም ከፀሐይ ባሻገር ሊኖር ስለሚችል ሌላ ኃይል ያስባል። የማላውቅህ ሆይ እያለ በውስጡ ያካትታል። አንተ የሰማይና የምድር ፈጣሪ፣ አንተ የሕይወት ሁሉ ምንጭ የት ነህ? ራስን አሳውቀኝ። ይህን የነፍሴን ጥማት የምታረከው አንተ ማን ነህ? ልመናው ጸሎት ተብሎ ሊጠራ የማይችል ነገር ግን ከልቡ የመነጨ የጠፋች ነፍስ ጩኸት ነበር። ዝርፊያው እርካታ አልሰጥ አለው። ግድያው ውስጡን በጸጸት ሞላው። ጨካኝ ወንበዴ በዝግታ የሞተ አዲስ ግራ የተጋባ ሙሴ ተወለደ። ይህ የነፍስ ጥያቄ ከሰው ምክርና ተግሳጽ ውጭ በራሱ በሙሴ ልብ ውስጥ የበቀለ የለውጥ ዘር ነበር። ያ በክፋት የነደደ ልብ አሁን ለተለየ እና ለልዩ ጥሪ እየተዘጋጀ ነው። የግብፅ ምድር አሁንም በራሱ አስፈሪ ስም ትራዳለች። ነገር ግን በውስጡ አንዳች ታላቅ ትግልና ፍለጋ ተጀምሯል። የጨለማው ዘመን ሊያከትም የንጋት ብርሃን ሊፈነጥቅ ይሆን እንጃ። የሙሴ ልብ በውስጣዊ ጥያቄዎች እየተናጠ አንድ ያልተለመደ ወሬ ወደ ጆሮ ውስጥ ጥልቅ አለ። ከከተማው ግርግር ራቅ ብሎ አስቅጠስ በሚባል ገዳም ውስጥ መነኮሳት እንደሚኖሩ ሰማ። እነዚህ መነኮሳት ከዓለም ጫጫታና ከኃጢአት ፈተና ሸሽተው ራሳቸውን ለእውነተኛ አምላክ አገልግሎት የሰጡ፣ እርሱን የሚያውቁና የሚያዩ ከዚያም አልፎ የሚያነጋግሩ እንደሆኑ ተተረከለት። ይህ ወሬ በሙሴ የተጨነቀ ልብ ውስጥ እንደ ቀጭን የተስፋ ክር ነበር። እውነተኛውን አምላክ ያውቁታል? ይህ ጥያቄ አእምሮውን አስጨነቀው። የፀሐይ አምልኮ ከንቱነት ከተገለጠለት በኋላ ነፍሱን የምትናፍቀውን እውነት ምናልባትም በእነዚህ ቅዱሳን ሰዎች ዘንድ ሊገኝ እንደሚችል ተስፋ አደረገ። ነገር ግን ይህ ጉዞ ቀላል አልነበረም። እሱ የግብፅን ምድር በክፋቱ ያሸበረ፣ እጁ በደም የጨቀየ፣ ልቡ በኃጢአት የደነደነ እንዴት ብሎ ወደ ቅዱሳን ማህበር ሊቀርብ ይችላል? እነዚህ ንጹሐን መነኩሳት የእርሱን አስፈሪ ታሪክ ሲሰሙ በድንጋጤና በፍርሃት ፊታቸውን የሚያዞሩበት ይኖር እንደሆነስ ብዙ ነገር አሰበ። ምናልባትም ከገዳሙ ደጃፍ በውርደት ያባረሩትም ይሆናል። ይህ ፍርሃትና ጥርጣሬ ለጊዜው ወደ ኋላ እንዲልና እንዲያመነታ አደረገው። አንድ ቀን ከዚህ በላይ የኃጢአት ሕይወትን መግፋት እንደማይችል ሲሰማው ቆራጥ ውሳኔ አደረገ። የክፋት ቡድኑን፣ የዝርፊያ ሕይወትን፣ የጨለማውን ዓለም ሁሉ ከጀርባው ትቶ ወደ አስቀጥም ለመጓዝ ተነሳ። እያንዳንዱ እርምጃ ከእቅዱ ቀድሞ ማንነቱ እየራቀ ተስፋ ወዳረገበት አዲስ ሕይወት እያቀረበው ነበር። በልቡ ውስጥ ፍርሃትና ተስፋ፣ ጥርጣሬና ጉጉት ይላተማሉ። ከቀናት አድካሚ ጉዞ በኋላ የአስቄስ ገዳም ከሩቅ ታየው። የገዳሙ ጸጥታ ከለመደው የዓለም ጩኸትና ትርምስ በእጅጉ የተለየ ነበር። ወደ ገዳሙ በር ቀርቦ በዝግታ አንኳኳ። በሩ ሲከፈት ፊታቸው በሰላምና በርኅራኄ የተሞላ አንድ አረጋዊ መነኩሴ ቆመዋየ። ይህ አባት አባ ኢስድሮስ ነበሩ። ሙሴ ከእግራቸው ስር ተደፍቶ በእንባ እየታጠበ እውነተኛውን አምላክ ታሳውቁኝ ታስረዱኝ ዘንድ ወደ እናንተ መጥቻለሁ፣ ከኃጢአቴ መንገድ ልመለስ እሻለሁ አላቸው። አባ ኢስድሮስም የሙሴን ልባዊ ንስሐና የእውነት ማጥፋት
አይተው አዘኑለት። እርሱን ከማውገዝ እና ከመፍራት ይልቅ ወደ እውነተኛው አምላክ መምጣቱን አድንቀው በእርጋታ ተቀበሉት። ልጄ ወደ ትክክለኛው ቦታ መጥተሃል፣ እዚህ የምትፈልገውን ታገኛለህ አሉት። ይህ ያልተጠበቀ የርኅራኄ አቀባበል የሙሴን ልብ በተስፋ ሞላው። አባ ይስድሮስ የሙሴን የልብ ስብራትና የእውነት ጥማት ተመልክተው ወደ ገዳሙ ታላቅ አባት ወደ አባ መቃርስ መሩት። አባ መቃርስ በመንፈሳዊ ጥበባቸውና በቅድስና ሕይወታቸው በገዳሙ ሁሉ የተከበሩ የብዙዎችን ነፍስ ወደ ብርሃን የመሩ አባት ናቸው። ሙሴ በፊታቸው ሲቆም ኃጢአቱ ክብደት እንደ አሸክም ትከሻው ላይ ተጫነው። ነገር ግን የአባ መቃርስ ዓይኖች የፍርድ ሳይሆን የርኅራኄ፣ የቁጣ ሳይሆን የይቅርታ መልእክት የሚያስተላልፉ ነበሩ። አባ መቃርስ ሙሴን ባለፈ ታሪኩ ሳይጸየፉ የንስሐ ልቡን አይተው የክርስትናን ሃይማኖት መሰረታዊ ትምህርቶችን የፍቅርን፣ የይቅርታ፣ የትህትና መንገድ አስተማሩት። ስለ እውነተኛው አምላክ ኃይል፣ ስለ ምሕረቱ ተስፋ፣ ስለ ጸጋው ጥልቀት ነገሩት። የሙሴ ልብ የደረቀ መሬት ዝናብን እንደሚጠጣ እነዚህን የሕይወት ቃላት በእምነት ተቀበለ። ከብዙ የትምህርትና የንስሐ ጊዜ በኋላም በአብ በወልድ በመንፈስ ቅዱስን ተጠምቆ የክርስትናን ሕይወት በይፋ ጀመረ። አዲስ ሕይወቱ በገዳሙ ጸጥታና ሰላም የተከበበ፣ ከቀድሞ የነውር እና የግርግር ሕይወቱ በእጅጉ የተለየ ነበር። የገዳሙን ስርዓት በመከተል በጸሎት፣ በጾም፣ በቅዱሳት መጻሕፍት ንባብ ጊዜውን ያሳልፋል። ሙሴ በሕይወቱ ለመጀመሪያ ጊዜ የሰላምና የይቅርታ ጣዕም አወቀ። ነገር ግን ቀድሞ የኃጢአትን ሕይወቱ በቀላሉ ሊለቀው አልወደደም። ሰይጣን ይችን ከጥፋት የተመለሰችን ነፍስ መልሶ ወደ መነጋጋ ለማስገባት በሙሉ ኃይሉ ተነሳ። የቀድሞ የዝርፊያና የግድያ ትዕይንቶች በህልሙ እየመጡ ያስጨንቁታል። ምንም እንኳን በጾምና በጸሎት ሊያደበዝዘው ቢሞክርም የስጋዊ ምኞት እሳት በውስጡ እንደ ፍም ይነዳል። የቀድሞ ጓደኞቹና የክፋት ተባባሪዎቹ በምናቡ እየመጡ ሙሴና ወደኛ ተመለስ፣ ይህ ድካም ሕይወት ለአንተ አይገባም እያሉ ይጎትቱታል። ይህ ውስጣዊ ትግል የሙሴን ነፍስ እስከ ጥልቅ ያናውጣት ጀመር። እኔ እንዴት በቅዱሳን መካከል ልኖር እችላለሁን? ምናልባትም እሳስቻለሁ። ይህ መንገድ ለእኔ አይደለም እያለ በተስፋ መቁረጥ ይናወጣል። በዚህ አስከፊ የተፈተና ወቅት አባ ይስድሮስ እንደ አባት መካሪ ከጎኑ ነበሩ። ልጄ ሙሴ ይህ የሰይጣን ውጊያ ነው። ሊያሰናክልና ተስፋ ሊያስቆርጥ ይፈልጋል። አንተ ግን በርታ፣ በጸሎትና በትዕግስት ተጋደል። እውነተኛው ኃይል በአንተ ውስጥ አለ ይሉታል። እነዚህ የማጽናኛ ቃላት ለሙሴ የተቃጠለችን ነፍስ እንደ ጥል ነበሩ። ከዓመታት ትዕግስትና ትግል በኋላ አባ መቃርስ የሙሴን ጽናትና የልቡን ቅንነት አይተው በልዩ ልዩ ፈተናዎች ከፈተኑት በኋላ የምንኩስናን ልብስ አለበሱት። ሙሴ ከመነኮሰ በኋላ ከበፊቱ በበለጠ ትጋት የመንፈሳዊ ሕይወት ተጋድሎ ቀጠለ። በገዳሙ ውስጥ ካሉ ቅዱሳን አባቶች ሁሉ በላቀ ሁኔታ በጾምና በጸሎትና በስግደት ሰውነቱን ያደክም ጀመር። የቀድሞ የኃጢአት ትዝታዎችና የሰይጣን ፈተናዎች ቢከተሉትም እርሱ ግን በጽናት ይቋቋማቸው፣ በጸሎት ኃይል ይመከታቸው ነበር። ውስጣዊ ሰላምን ለማግኘት ራሱን ከሁሉ በታች ዝቅ አድርጎ በትህትናና ሌሎችን አገለገለ። የአስኬትስ ገዳም የውሃ መቅጃ ስፍራ ከገዳሙ ራቅ ያለ ቦታ ያለ ይገኛል። በዕድሜና በጾም በጸሎት የደከሙ አረጋውያን መነኮሳት ይህንን ርቀት ተጉዘው ውሃ ለመቅዳት ይቸገራሉ። ሙሴ ይህንን ድካማቸውን አይቶ ልቡ ተነካ። ሌሊት መነኮሳቱ ተኝተው ሳለ ከባቱ እየወጣ ውሃ ከጉድጓዱ ያጓጉዛል። ትላልቅ የውሃ ጋኖችን ሞልቶ በትከሻው ተሸክሞ የአረጋውያን መነኮሳት በዓት ደጅ ያስቀምጣል። መነኮሳቱ ጠዋት ተነስተው ደጃቸው ላይ የተቀመጠውን ውሃ ሲያገኙ ማን እንዳደረገው ሳያውቁ ውሃውን ለቀዳላቸው ሰው በጸሎታቸው ይማልዳሉ። ይህን የትህትና አገልግሎት ሙሴ ለብዙ ዓመታት ያለምንም እውቅና እና ምስጋና በድብቅና በጽናት ቀጠለበት። ቀን ከሌሎች መነኮሳት ጋር አብሮ በጋራ ስራዎች ላይ ይሳተፋል። በጸሎትና በትምህርት ጊዜም ይገኛል። ማንም ስለ ሌሊት አገልግሎቱ አያውቅም፣ እርሱም ቢሆን አይናገርም። የራሱን ድካምና እጥረት እንደ ከንቱ ነገር ቆጥሮ የሌሎችን ደስታ፣ እረፍት ብቻ ይፈልጋል። ይህ የራስን ጥቅም መካድ፣ ይህ የትህትና ጥግ የሰይጣን የትዕቢት ቀስቶች አንድ በአንድ ይሰባብርለት ነበር።
ነገር ግን የሙሴን መንፈሳዊ እድገትና የትህትና አገልግሎት ሲመለከት ሰይጣን በቅናት ቁጣ ተሞላ። ይህች ነፍስ ከእጅ እንዳታመልጥ የመጨረሻውና ክፉውን ውጊያ ሊያነዝርበት ተዘጋጀ። አንድ ቀን እንደለመደው በሌሊት ውሃ እየቀዳ ሳለ በከባድ ደዌ እግሩን መታው። ድንገተኛውና ኃይለኛው ሕመም እንደ እሳት ሰውነቱን ለበለበው። እግሩ አብጦ መንቀሳቀስ ተሳነው። ለብዙ ቀናትና ሳምንታት የአልጋ ቁራኛ ሆኖ በከባድ ስቃይና መከራ ውስጥ አለፈ። በዚህ ሕመም ወቅት የቀድሞ የኃጢአት ትዝታዎች ይበልጥ ተጠናክረው መጡበት። ውስጣዊው ድምፅ ለዚህ ሁሉ ድካምና አገልግሎት የምታገኘው ይህንን ነው። አምላክ ትቶሃል፣ ወደ ቀድሞ ሕይወትህ ተመለስ፣ ቢያንስ በዚያ ደስታና እርካታ ታገኛለህ ይለው ነበር። ነገር ግን ሙሴ ምንም እንኳን ስጋው በሕመም ቢሰቃይም ነፍሱ ግን አልተናወጠችም። ይህ ፈተና ከጥንት ጠላቱ ሰይጣን የመጣ መሆኑን ተረድቶ ይበልጥ በጸሎትና በጾምና ሰውነቱን ደርቆ የተቃጠለ እንጨት እስኪመስል ድረስ የመንፈሳዊ ተጋድሎውን እጅግ አበዛ። ጌታ ሆይ ፈቃድህ ይሁን እያለ ሕመሙን በትዕግስት ተቀበለ። በመጨረሻም እግዚአብሔርን የሙሴን ልባዊ ጸሎትና የማይናወጥ እምነት አይቶ ከደዌው ፈወሰው። የሰይጣንንም አስከፊ ውጊያ ከእርሱ አራቀ። ከዚህ ፈተና በኋላ ሙሴ ይበልጥ በጸጋ የተሞላና በመንፈሳዊ ኃይል የተካነ ሆነ። የትህትና አገልግሎቱና ጽናቱ ከፈጣሪው ዘንድ ታላቅ ክብርና ጸጋ አሰጠው። የጨለማው ጥላ እየደበዘዘ የብርሃኑ ኃይል በሙሴ ሕይወት ውስጥ ይበልጥ እየገነነ መጣ። ሙሴ ከደዌው ከተፈወሰና የሰይጣንን ፈተና በጽናት ካለፈ በኋላ መንፈሳዊ ጥንካሬውና የትህትና ሕይወቱ በገዳሙ ሁሉ የታወቀ ሆነ። በጸጋውና በጥበቡ እየበሰለ ሲሄድ ብዙ ወጣት መነኮሳት እርሱን እንደ አባት መካሪ አድርገው ይቀርቡት ጀመር። ከጊዜ በኋላ በእርሱ ቅድስና የተማሩ 500 የሚሆኑ መነኮሳት በአበምኔትነት እንዲያገለግላቸው መረጡት። ሙሴም ይህንን ታላቅ ኃላፊነት በትህትና ተቀብሎ በቃልም በግብርም እየመራ በቅድስና መንገድ አጸናቸው። በዚህ የአበምኔትነት አገልግሎት የማህበር መነኮሳቱ ሽማግሌዎች እና የገዳሙ አባቶች የሙሴን መንፈሳዊ ብስለት እና ሌሎች ያለውን የፍቅር አገልግሎት ተመልክተው ለላቀ የክህነት ማዕረግ እንዲመርጥ ወሰኑ። ቅዱስ ጳውሎስ በመልካም ለሚያገለግሉ ከፍተኛውን ሹመት ይሰጧቸው የኢየሱስ ክርስቶስን በማመን ብዙ ለሟልነት አለና በማለት እንዳስተማረው ሙሴ ለቅድስና ማዕረግ ብቁ ሆኖ ተገኘ። ይህ ዜና በገዳሙ ሲሰማ ብዙዎች በደስታ ተቀበሉት። ሙሴ ግን ይህንን ታላቅ ክብርና ኃላፊነት ሲሰማ ልቡ በፍርሃት ተሞላ። ወንበዴውና ነፍሰ ገዳዩ እንዴት ብሎ የክህነት ማዕረግ ሊሸከም ይችላል? ይህ ከሚገባው በላይ እንደሆነ ተሰማው። ሊሾሙት ወደ ቤተ መቅደስ ባቀረቡት ጊዜ ግን ያልተጠበቀ ነገር ተከሰተ። ሊቀ ጳጳሱ የቅድስናን ማዕረግ ሊሰጡት ፈቃደኛ አልሆኑም። በቤተ መቅደሱ ውስጥ በተሰበሰቡት አረጋውያን መነኮሳትና ካህናት ፊት በንቀትና በቁጣ ቃል ይህንን ጥቁር ሰው ለምን ወደዚህ ቅዱስ ስፍራ አመጣችሁት? ከዚህ አስወጡት ሲሉ አዘዙ። ይህ ቃል እንደ መብረቅ ከቤተ መቅደሱ ውስጥ ላይ የተሰበሰበውን ሕዝብ አስደነገጠ። ሙሴን ይዘው የመጡት አረጋውያን መነኮሳት በኅፍረትና በድንጋጤ አንገታቸውን ደፉ። የሙሴ ልብ በከፍተኛ ሐዘንና ውርደት ተሰበረ። ነገር ግን በዚህ አስከፊ የውርደት ጊዜ የቀድሞ ትዕቢትና የቁጣው መንፈስ በእርሱ ላይ አልሰለጠነም። ይልቁንም በከፍተኛ ትህትናና ራስን ዝቅ በማድረግ መልካም አደረጉብህ፣ አንተ መልክ የከፋ ጠቋራ ሆይ ይህ ላንተ አይገባም እያለ ራሱን እየገሰጸ እና እየወቀሰ በጸጥታ ከቤተ መቅደሱ ወጥቶ ሄደ። ይህ ትዕይንት በቦታው ለነበሩት ሁሉ የሙሴን ትህትና ጥግ የልቡን ንጽሕና በግልጽ አሳየ። በሌላኛው ቀን ሊቀ ጳጳሱ በድርጊታቸው ተጸጽተው ወደ ቤተ መቅደሱ እንዲቀርቡ አደረጉ። በዚህ ጊዜ የሊቀ ጳጳሳቱ ልብ ተለውጦ በሙሴ ላይ የነበራቸው የንቀት አመለካከት በርኅራኄና በአድናቆት ተተክቶ ነበር። በአንድሮተድ የቅስና ማዕረግ ተሾመው። ሙሴ ሆይ እነሆ ከዚህ ሰዓት ጀምሮ በውስጥም በውጭም ሁለመናህ ነጭ ሆነ በሚል የደስታና የክብር ቃል ተናገሩት። ይህ ለሙሴ ከውርደት ወደ ክብረት የተደረገ አስደናቂ ሽግግር ነበር። የቀድሞ ሙሴ ጸሊም አሁን በጸጋ የነጻ በክህነት ማዕረግ ያጌጠ አዲስ ሰው ሆኗል። ከዚህ በኋላ የተቀበለው ማዕረግ እግዚአብሔርን፣ መነኮሳቱንና መላውን ገዳም በታላቅ ፍቅርና ትጋት ሲያገለግል ኖረ። የክህነት ጥሪው የትህትናው ፍሬ፣ የፈጣሪው ጸጋ መገለጫ ሆነ። አባ ሙሴ ጸሊም
የቅስናን ማዕረግ ከተቀበለ በኋላ በገዳሙ ውስጥ የሆነ በአካባቢው ምዕመናን ዘንድ ያለው ክብርና ተወዳጅነት እጅግ ከፍ አለ። ቅድስናው፣ የትምህርቱ ጥልቀት፣ ችግረኞች ያለው ርኅራኄና የትህትና አገልግሎት ስሙ በግብፅ ምድር ሁሉ እንዲናኝ አደረገው። ብዙዎች ምክርና በረከት ለመቀበል ከሩቅ አገር እየመጡ ይጎበኙታል። ነገር ግን ይህ ሁሉ ክብርና ዝና የአባ ሙሴን ትሑት ልብ ሊለውጠው አልቻለም። አሁንም ራሱን ከሁሉ በታች የኃጢአተኞች ሁሉ ይቆጥር ነበር። አንዲት ዕለት አባ ሙሴ ከጥቂት አረጋውያን መነኮሳት ጋር በመሆን ታላቁን አባት አባ መቃርስን ሊጎበኙ ወደ እርሳቸው በዓት ሄዱ። ቅዱስ አባት ወደፊቱን በትንቢት መናገር የሚችሉ ታላቅ ሰው ነበሩ። አባ ሙሴና አብረዋቸው የነበሩት መነኮሳት ወደ አባ መቃርስ ሲደርሱ ታላቁ አባት በጸሎት ተመስጠው አገኟቸው። ከጸሎታቸው በኋላ ወደ ተሰበሰቡት መነኮሳት ተመልክተው ፊታቸው በድንገት ተለወጠ። በመንፈስ ቅዱስ ተገልጾላቸው በሚያስደንቅ ስሜት እንዲህ አሉ። ልጆቼ፣ ከእናንተ መካከል የሰማዕትነትን ክቡር አክሊል ሊቀበል የተዘጋጀ አንድ ሰው አያለሁ። ነፍሱ በቅርብ ጊዜ ውስጥ ከስጋ ስርዓት ተላቀ ወደ ሰማያዊ መንግስት በክብር ትሻገራለች። ይህ ቃል በባቱ ውስጥ የተሰበሰቡትን መነኮሳት ሁሉ በድንጋጤና በጉጉት እንዲዋጡ አደረጋቸው። ሁሉም እርስ በርስ እየተያዩ ክቡር እድል ለማን ይሆን የተዘጋጀው በማለት በልባቸው ይጠይቁ ጀመር። አንዳንዶቹ ምነው ለእኔ በሆነ ሲሉ ተመኙ። ሌሎቹ ደግሞ የሰማዕትነትን መንገድ አስቸጋሪነት፣ የሥጋን ስቃይ እያሰቡ በፍርሃት ተዋጡ። በዚህ ሁሉ መካከል አባ ሙሴ ጸሊም የአባ መቃርስን ቃል ሲሰማ ልቡ በድንገተኛ የደስታ ስሜት ተሞላ። ያለምንም አንገራገርና ፍርሃት ከአባ መቃርስ ስር በታላቅ ትሕትና እንዲህ አለ። አባቴ ሆይ፣ ይህ ክቡር እድል ለእኔ ለባሪያ የተዘጋጀ ይመስለኛል። በቃ በቅዱሳት መጽሐፍቱ ውስጥ በሰይፍ የገደለ በሰይፍ ይጠፋል የሚል ቃል አለና እኔም በቀድሞ የኃጢአት ሕይወቴ ስፈር ቁጥር የሌላቸው ንጹሐን በሰይፍ ገድያለሁ። ስለዚህ የኔንም ፍጻሜ በሰይፍ መሆኑ የጽድቅ ፍርድ ነው አለ። የአባ ሙሴ ቃል በቦታው የነበሩትን ሁሉ አስገረማቸው። የቀድሞ ማንነቱን ሳያፍርበት የኃጢአቱን ዋጋ በሰማዕትነት ለመክፈል ያለውን ዝግጁነትና የልቡን ንጽሕና አደነቁ። አባ መቃርስም የአባ ሙሴን የመንፈስ ጥንካሬና የትህትና ጥግ አይተው በልባቸው አዘኑለት። ልጄ ሙሴ፣ ፈቃድህ ከፈጣሪ ፈቃድ ጋር የተስማማ ነው። የተዘጋጀልን የክብር አክሊል ለመቀበል ተዘጋጅ አሉት። ከዚህ ቀን ጀምሮ አባ ሙሴ ይበልጥ በጸሎትና በጾም እየተጋ ራሱን ለሰማዕትነት እያዘጋጅ ጀመር። ሞትን እንደ አስፈሪ ነገር ሳይሆን ከዚህ ከኃላፊው ዓለም ወደ ዘላለማዊ ሕይወት መሸጋገሪያ ድልድይ አድርጎ ተመለከተው። የትንቢቱ ቃል የተንጠለጠለ ሰይፍ በላዬ ላይ ያንዣብባል። የፍጻሜው ሰዓት እየቀረበች ነበር። የአባ መቃርስ ትንቢት ከተናገረ በኋላ የግብፅ ምድር በድንገተኛና አስፈሪ የወረራ ማዕበል ተመታች። ጨካኝና ደም መጣች የሆኑ የበርበር ሰዎች ከየት እንደመጡ ሳይታወቁ እንደ አንበጣ መንጋ መንደሮቹን፣ ገዳማትን እያወደሙ ያገኙትን ሁሉ በሰይፍ እየጨፈጨፉ ንብረቱንም እየዘረፉ አስከፊ የሽብር ድባብን አነገሱ። ይህ አስደንጋጭ ዜና ወደ አስቄጥስ ገዳም ሲደርስ መነኮሳቱ በከፍተኛ ጭንቀትና ስጋት ተዋጡ። አንዳንዶቹ ለሕይወታቸው በመስጋት ወደ ተለያዩ ዋሻዎችና ምሽጎች ተሸሸጉ። ሌሎቹ ደግሞ በገዳማቸው ጸንተው የፈጣሪያቸውን ጥበቃ እየለመኑ ለሚመጣው ሁሉ ራሳቸውን አዘጋጁ። አባ ሙሴ ጸሊምም በዚህ ሁሉ ትርምስና ፍርሃት መካከል በልዩ ጸጥታና መንፈሳዊ ጥንካሬ በበዓቱ ጸንቶ በጸሎት ተጋ። የትንቢቱ መፈጸሚያ ሰዓት እንደደረሰች በልቡ ያውቅ ነበርና አንድ ቀን ፀሐይ ስትጠልቅ የበርበር ሰዎቹ እንደ አውሬ እየጮሁ የአስቄጥስን ገዳም ከበቡ። የገዳሙን ደጆችም ሰብረው ገብተው በዓቶችን እያፈራረሱ በመነኮሳት ያለ ርኅራኄ ይገድሉ ጀመር። የሰቆቃ ጩኸት፣ የሰይፍ ድምፅ፣ የሞት ሽታ በገዳሙ አየር ላይ ነገሰ። አባ ሙሴ ይህንን ሁሉ ሲሰማ ከበዓቱ አልወጣም፣ ለመሸሽም አልሞከረም። ይልቁንም በጸሎት ተንበርክኮ ነፍሱን ለፈጣሪው አሳልፎ ሰጠ። ወራሪዎቹ የደም ጥማታቸውን ሊያረኩ ወደ አባ ሙሴ በዓት ሲደርሱ እርሱ በጸሎት ተመስጦ አገኙት። ያለምንም ቃል ያለምንም ከወራሪዎቹ አንዱ ሰይፉን መዞ በአባ ሙሴ አንገት ላይ አሳረፈው። የከበረችው ነፍሱን ከስጋው ስርዓት ተላቃ ወደ ሰማይ አዳራሽ በክብር አረገች። በዚያች አስከፊ ቀን 7 ሌሎች መነኮሳት ለእምነታቸውና ለንጽህናቸው ሲሉ ሕይወታቸውን ሰጥተው የሰማዕትነትን ክብር ተቀዳጁ። ሐዋርያው ቅዱስ
ጳውሎስ በሮሜ መልእክቱ አስቀድሞ የወሰናቸውን እነዚህን ደግሞ የጠራቸውንም እነዚህን ደግሞ አጸደቃቸው፣ ያጸደቃቸውንም እነዚህን ደግሞ አከበራቸው ሲል የተናገረው ቃል በአባ ሙሴ ጸሊምና አብረውት በሰማዕትነት ባረፉት አባቶች ሕይወት ፍጻሜውን አገኘ። ከጥልቁ የኃጢአት ማጥ ተነስቶ በንስሐ ታጥቦ በሰማዕትነት ክብር ያጌጠና የፈጣሪን ታላቅ ምሕረትና ኃይል የመሰከረው ቅዱስ አባ ሙሴ ጸሊም በረከቱ፣ ረድኤቱ፣ ልመናውና አማላጅነቱ አይለየን። ሰላም ከሁላችን ጋር ይሁን። አሜን።